ሎኬሽን ላኪላቸው። ግን በጣም ፈርቻለሁ። ለምንድን ነው የፈራሽው? በእርግጥ አይደለም አንቺ ነኝ ፈርቻለሁ። እማ ከዛ ጋር ታይሻል ሰው ይልሽ እዛ ጋር ታሻል ቀናበ ቆይ ነይ ኮፍያ ያደረገው ነው። አሁን እነሱ ናቸው። አታለቃቅሽ ደግሞ ጠንከር በይ። አላለቀስኩም ግን ደግሞ ውስጥ ይፈርቷል። አንልቀቀው እያሉሽ ከምትሰቃይ ነው። እኔ በሰቃይኝ ይሻለኛል እንዴ? አንቺ የሆነ ነገር ብትሆኝስ? ቆይ ማወቅ ያለብሽ እኮ ይሄንን ነው። የኔ ጉዳይ የኔ ነው አይደል? እሺ አውቃለሁ። እዚህ ጋር እሺ አይመለከተኝም ትችል እንደዛ። እሺ ጠንከር በይ በቃ አታለቃቅሽ እንዴ በቃ ጠንከር በይ። እሺ ስልኩን እንደተቀበልን በተቻለሽ መጠን አምልጪ። አንቺ ቆስቆሽ እሺ እንገናኛለን። እኔና አንቺ ችግር የለም አለ ሰው አለ ታያቸዋለሽ አብረው። ወይኔ ነው ሴታሉ መጀመሪያ እነሱ ማየት ፈልጋለሁ። አንቺ ነገሮች መተት አልፈልግም እንዴ ምን ያረግልሻል እኮ አይደለም ሴት ልጅ ነሽ። ምን እንደሚያጋጥምሽ እኮ ነው። እኔ ብቻዬን አይደለሁም አልኩሽ። በቃ በቂ ነው። ብቻዬን አይደለሁም። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እውነት ለመናገር ጨንቆኛል ስላችሁ በቃ ጨንቆኛል። ብቻ ከልጅቷ ጋር አውርተን ነበር ትላንት። ታሽታ ወደ ቤት መልሻታለሁ። ከዛ በኋላ ቪዲዮን ካዩ በኋላ ደውለውልኛል። ለኔም ቀጥታ እሷ ጋርም ሲያወሯት ነበር። ሲጻጻፉ የነበረው ነገር በሙሉ ልካልኛለች። በቃ እነሱ የሚፈልጉት እኔ ነው። ከኔ ጋር ያላቸው ነገር ከኔ ጋር ይጨርሳሉ። በእርግጥ ለማታውቁት ሰው በዚህ ልክ ራስን አሳልፎ መስጠት ከአዚ ጋር ምናምን በጣም ያልተግባባንበት ነገር ነው። ግን ደግሞ ነግበኔ ነው። ላይክ ሴት ነኝ። አንዲት ሴት እርቃን ቪዲዮ ተይዞባት ዝም ብሎ መመልከት አይከብድም? ምን አለ እስቲ ያቅሜን አስተዋጽኦ ባረግ። ከአቅሜ በላይ የሆነ ነገር ከሆነ አቅራቢያ ፖሊሶች አሉ አሳውቂያለሁ። ማለት ቅርብ ነው አሁን ያለውበት ቦታ ላይ ፖሊስ ጣቢያና ጀስት አንድ ስልክ መደወል የሚጠበቅብኝ። ለዛች አንድ ስልክ ለመደወል አቅም ያንሰኛል ብዬ አላስብም። በዚህ ልክ እኔ አክተር ነኝ ምናምን እያልኩ አይደለም። ግን ቢያንስ ልጅቷ ፋይሏ መጥፋት መቻል አለበት። ከዛ ባለፈ ደግሞ እንደዚህ አይነት ወንጀለኞችን ማሳልፈን መስጠት መቻል አለብን ብዬ አስባለሁ። ብቻዬን አይደለም የመጣሁት፣ አለ ሶፊም አለ። እስቲ ከአቅም በላይ ከሆነ የሚመጡትን ሰዎች አይተን ከነሱ ጋር የተደራደር ነው። ብቻውን እንደሚመጣ ነው። ግን እርግጠኛ ሆኜ የምነግራቸው ብቻውን አይመጣም። ምናልባት አንድም ሁለትም ሰው ከሆነ የሚመጣው አብሮት ያለው ነገር አብረን እናያለን። እኔ አሁን እሷን እየጠበቅኩኝ ያለው ኦልሞስት ደርሳለች ያለንበት ቦታ ላይ። የሚገርማችሁ ካፌ ምናምን መገናኘት አይፈልጉም ሰዎች። በባሌም በቦሌም እሷን ነጻ መውጣት አለብን። ከትላንት ወዲያ እህታችንን አግተውብን ሲያሰቃዩ የነበሩ ሰዎች ናቸው። በዛ ያፈራኋቸው ጠላቶች ናቸው። ወይም ደግሞ ከዚህ በፊት በነበረኝ ሪሌሽንሺፕ ያፈራኋቸው ጠላቶች ናቸው። እኔን ምክንያት አድርገው የሆነች እህታችንን ደግሞ ሲጠቀሙባት አይታችሁ አያገባኝም ብሎ መተው ስላላስቻለኝ ነው። ምናልባት ልክ ልሆን አልሆን አላውቅም፣ ግን ህሊና የፈቀደልኝ እቺን ልጅ ማድረግ አለብኝ። በቃ ነገ ከነገ ወዲያም ሌላ ወንጀል እያሰራት ነው የሚቀጥሉት። እንደ አጋጣሚ ሆኖ እኔ ላይ ጣላት። የምርም ደግሞ በጣም መትቸታለሁ። ልጅቷ ታሳዝናለች። እና እስቲ እኔም የጎዳዋትን በዚህ ልካሳት፣ ለሌሎችም እነሱ መማሪያ ይሆኑ። እግዚአብሔር ረድቶኝ እጄ ላይ ከወደቁ እነዚህ ሰዎች ለህግ አካል አሳልፌ እሰጣለሁ። ስለዚህ የአንድ እህቴን ህይወት አትርፌያለሁ ብዬ አስባለሁ። በእርግጠኝነት እግዚአብሔር ሁሌም ጥሩ ከሚሰሩ ሰዎች ጎን ነው የሚኖረውና ያግዘኛል ብዬ አስባለሁ። እሷም ውስጥ እየቀረበች ነው። እስከዛ እሷ ስትመጣ አብሬ እመጣለሁ። እስከዛ ሰላም ቆዩ። ልጆች መታለች። እሷ እንግዲህ ፈጣሪ ይርዳን። እንዴት ነሽ? አለ ደህና ነሽ? ይሄ ነገር በበረዶ ሽውዬሽ ነበርኩ። ይሻላል፣ ከትላንቱ ትንሽ ይሻላል፣ ግን በረዶ አሪፍ ነው። እሺ እንትን ብለውሽ ነበር። እሺ እንዴት ነሽ?
እሺ አሁን ቅርብ ሰዓት ቴክስት አድርጎልኝ ነበር እንትን በያቸው ሎኬሽን ላኪላችሁ ችግር የለም ቅርብ አካባቢ ነው ያሉት በርግጥ ግን ሎኬሽን ላኪላቸው ግን በጣም ፈርቻለሁ ለምንድን ነው የፈራሽው በርግጥ አይደለም አንቺ ነኝ ፈርቻለሁ እኮ ቪዲዮን ምናምን ድጋሚ ላኩልሽ ከዛ በኋላ ልኮልኛልና አሁን ደግሞ ጭራሽ ይቆራረጠ ነው እያላከልኝ ያለው ምናምን ነገር ከፈለሽ በኤፒሶድ ነው መለቀ ይለኛል ነው ያላቀ ይኸውልሽ አሁን አንቺን አይደል የሚፈልጉት ይኸውልሽማ እኔን አይደል የሚፈልጉት በቃ መጣሁላችሁ እኮ ስለዚህ እሱ ነው ፕሮሚሱ ፈጣሪ ይጠብቅ በርግጥ ግን በተቻለን መጣ ምክንያቱም ይሄ ቪዲዮ ሊለቀቅ የሚችለው ከነሱ ጋር ከተገናኘን በኋላ ስለሆነ ማለት ነው ቢያዩትም ምንም አያመጡ በተቻለሽ መጣን አሁን አንቺ ጀስት አንቺ በአካል እንድትኖሪና እንድታይ እንጂ መተሽ ከነሱ ጋር እንድትጣይ ወር ምናምን አይደለም በተቻለ መጠን አንድ አላማችን ስልካቸውን መቀማት ነው ምክንያቱም ያንቺ ቪዲዮ ያለው እዛ ላይ ስለሆነ በቃ የነሱ እንትን አልገባሽም ምን እንዳደረግልሽ ነው የምትፈልጊው እሺ ይኸውልሽ እነሱ አንደኛ ብዙ ሆኖ ነው እየመጡ ያሉት ሲቀጥል እንዴት ነው እነሱን ስልካቸውን ለመቀማት በቃ እኔ የቻልኩትን አደርጋለሁ ይኸውልሽ ያቅሜን ላደርግ ነው የመጣሁት አይደለ ያቅሜን ላደርግ ነው የመጣሁት ኦኬ ጃማ ምናምን ይዤ እንደመጣ ነው የፈለግሽው ጭራሽ ተሽሉ እንደመጣሽው እንደዛማ አይሆንም እግዚአብሔርን እንደዛ መሆን አይችልም እሺ አሁን እኔ ብቻ አይደለም አለኝ ሰው በቃ አሁን እሺ ታሉ መጀመሪያ እነሱ ማየት ፈልጋለሁ አንቺ ነገሮች መተት አልፈልግም እንዴ ምን ያረግልሻል እኮ አይደለም ሴት ልጅ ነሽ ምን እንደማጋጥምሽ እኮ ነው ማለት እኮ እኔ ብቻዬን አይደለም አልኩሽ በቃ በቂ ነው ብቻዬን አይደለም ካቅም በላይ የሆነ ነገር ካለ እነሱንም እነሱ ማየት ፈልጋለሁ ለምን ማየት ትፈልጊያለሽ ምን ያረግልሻል እየቀለድሽ ነው ምክንያቱም አንቺ ሪስክ ውስጥ የሚከተ ነገር ማድረግ ስለማልፈልግ ከተትኩ እኮ አሁን አንድና ሁለት የለውም እኮ ከተትኩ ከነሱ ጋርም አውርቻለሁ ተስማምቻለሁ የሚፈልጉት እኔን ነው መጀመሪያ ኢቭን ከኔ ጋር ዲል አድርገናል ስለ ዲል እኮ አይደለም ይኸውልሽ አልተረዳሽኝም አንቺ ቪዲዮ አንቺ የሆነ ነገር ብትሆኚ አልሆንም በቃ እሱን ታዩ አልሆንም እኔ አንድ ነገር እንዳልሆን ነው አይደለ ነገሮች እኮ እንደሰብሻቸው ሁሉ ጊዜ አለኝ ሰው አለ አልኩሽ እኮ በቃ እኔ ከኔ አቅም በላይ የሚሆን ነገር ከሆነ ያንቺ እነሱ ማየትና አለማየት ምንም ጥቅም የለውም እዚህ ጋር መጀመሪያ ማየት ፈልጋለሁ ያሉትን ሰዎች መጀመሪያ ማየት አንቺ አሳይቼሽ ነው ከዛ እነሱ እንዲመጡ እንተመጥቼ ትረጂ ሞክሪ ሎኬሽን ልከሻል አላክሽላችኋለሁ በቃ እየመጡ ነው አይደለ እኔ ሲጀመር አንድ ሆኜ ነው መጣል ያለኝ ይኸውልሽ አንድ ሆኜ ነው መጣል ያለኝ ምክንያቱም ይኸውልሽ ከኔ ጋር ዲል ያደረግነው ማለት ነው አንድ ሆኜ እመጣለሁ ቢል እኮ አንድ ሆኜ ይመጣል ማለት አይደለም እንዴ እነዚህ ማሰብ የለብሽም ሲቀጥል እነሱ ማየት ፈልጋለሁ ይኸውልሽ እነሱ እኮ ማለት ነው እኔን አምነውኝ አንድ ሆነ ይመጣሉ አይደለም እያልኩሽ ያለሁት እነሱ እኔ ከአንድ በላይ ሆናችሁ የምትመጡ ከሆነ ላይክ ጀማ ሆናችሁ የምትመጡ ከሆነ ጀስት ፖሊስ ይዤ ምናምን ልመጣ እንደምችል እንትን ብያቻለሁ እንደዛ የምትይ ከሆነ ሲጀመር አንመጣም ነው ያሉት ስለዚህ እኔም አድቫንቴጅ ነው የሚይዘው ገባሽ በአቅራቢያችን ፖሊሶች አሉ ሲቀጥል አለኝ ሰው ላይክ ከቅርብ ርቀት እየተከታተለን ያለ ሰው አለ አሁን እገሌ ብዬ መናገር ስለማልፈልግ ነው አጥና የሆነ ነገር እዚህ ጋር ቢያረጉሽ እዚህ ውስጥ ነው ያሉት አሁን እኔና አንቺ ስንጨቃጨቅ እንኳን እያዩን ነው ኢቭን የምናወራውን ነገር አሁን እኔና አንቺ የምናወራውን ነገር እየሰሙ ነው ያሉት ስለዚህ እኔን ውስጤ በጣም እየፈራ ነው እግዚአብሔር አንቺ አይደለሽም እኔም እየፈራው ነው ከዚህ በለሽ ምን ላርግልሽ እኔ ማይም የምትችው ነገር እያረክሽልኝ ነው እኔ ለማዳን እኮ ነው እዚህ ጋር የመጣሽው አውቃለሁ ግን ደግሞ እኔም ላንቺ ማሰብ አለብኝ ነው አንቺ ለኔ ያሰብሽልኝ ነው አይደል ተባበሪኛለሽ ይኸውልሽ አንድ ነገር ብቻ ተባበሪኝ ሲመጡ እነሱ አንቺ ራስሽን ብቻ ትርፊ ላይክ ምናልባት ጻበም ድብድብም ምንም ይፈጠር እዚህ ጋር እና አንቺ ሲነኩሽ ዝም ማለት እንደማልሽ ማወቅ አለብሽ ምን ታረጋለሽ ሰባራንሽ እኮ የግድ ቪዲዮን ማስጠፋት ስላለብን ነው እንጂ ቢያንስ እስኪሻለሽ ድረስ ጠብቄ እኮ መምጣት እችላለሁ እኮ ግን ምንድነው እስከዛ ድረስ እያሰቃዩሽ ነው የምትቆዩ ዛሬ ነገ እንልቀቀው ያሉሽ ከምትሰቃይ ነው እኔ በሰቃይኝ ይሻለኛል እንዴ አንቺ የሆነ ነገር ብትሆኚስ ቆይ ማወቅ ያለብሽ እኮ ይሄንን ነው የኔ ጉዳይ የኔ ነው አይደል እሺ አውቃለሁ እዚህ ጋር እሺ አይመለከተኝም ትችል እንደዛ አላልኩም ግን ደግሞ ያዘጋጀሻቸው ሰዎች ማየት አለብኝ ነው እያልኩሽ እኔ ደግሞ እነሱን አላሳይሽም ያዘጋጇቸውን ሰዎች አላሳይሽም ምክንያቱም በቃ የምተማመንባቸው የኔ የምላቸው ሰዎች ናቸው ያሉት እነሱ እስኪደርሱ ነው ነገር ትሆኚ ተጻፈኝ ይገልኝ በቃ ለኔ አስበሽልኝ ነው አይደል ለካ አንቺን ለማትረፍ ስል እኔ ሆነ ነገር እንዳልሆነ ነው አይደል በቃ ይሄ አውላላ ምንም እኮ አናደርግም በቃ እኔ ራሴን እሰጣለሁ ከዛ ቪዲዮዎችን እንዲያጠፉ እናደርጋለን ከዛ በሰላም ትኖሪያለሽ እኔ ምን እግርሽ ምናምን አሙሽ ትንሽ ወደውኝ ያመስለው እሺ የሆነበት ቦታ አረፍ እንበል ወይስ እንግዲህ እናድርግ ችግር የለውም እዛች አካባቢ እንቀመጥ አይ ደህና ነኝ ችግር የለውም ደህና ነኝ
በቃ እኔ አንድና አንድ ነገር ብቻ እንድታደርጊልኝ የምፈልገው ሲመጡ እነሱ ሲመጡ እንትን እንዳትይ ነው። ልጄ ልዝጋባቸው 7 መጨረሻ እኔ አንድና አንድ ብቻ እንድታደርጊ የምፈልገው ብትቺ በቃ እነሱ ሲያዩን እንትን እንድትይ ነው የምፈልገው። ነገር ግን እኔ አለያቸውም ገባሽ? እዚህ ግቢ ውስጥ 3-4 ሰው ምናምን ነው እኮ። እንደዛ ከሆነ አብረን ነው እኮ እዚህ መሆን ያለብን አይደለ? አብረን የሚመጣውን ያንዳንዱ ነገር ማየት እንችላለን። ሲቀጥል እኮ ቢያንስ ሲመጡ አንቺ ህመም ላይ ነው ያለሽ። ፈቅርሽልኝ በቃ ሁሉንም ነገር ብታዩ ራሱ ደስ ይለኛል። እንዴ ምን ሆነሽ ነው? ለራስሽ ማስብ አሁን ህመም ላይ ነው ያለሽው እኮ። አሁን አንቺ ላይ የሆነ ነገር ቢያደርጉ ደግሞ የባሰ ነገር ነው የሚሆነው። ልክ እንዳልሽው አንዴ ጀምረውኛል አይደለ? እኔ እኮ አንዴ እኮ የኔ የተጀመረ ነገር ነው። ግን ደግሞ አንቺ ሄደሽ እኔ ከጀርባ የሚባል ነገር አብረን ነው እዚህ እንድንሆን የምፈልግ። እሺ አብረሽን ትሆኛለሽ። ግን ጸብ እንኳን ቢፈጠር አገላግላለሁ ብለሽ ወር ደግሞ አግዛለሁ ብለሽ እንዳትገቢ ነው የምልሽ። አንደኛ ምን አስነክተው ነው ወሰዱኝ ያልሽው? እርግጠኛ አይደለንም ዛሬ አሁንም ላንቺም ለኔም ተዘጋጅተው እንደሚመጡ እሱንም አስነክተውን ምናልባት ሀሳባቸው እኔንም እንዳንቺ የርቃን ቪዲዮ ቀርጸው ሊያስፈራሩ ሊሆን ይችላል። ፐርፐዝ የሚመጡት እነዚህ ሰዎች ገባሽ? በቃ አላማቸውን አናቅም፣ ግን የፈለጉት እኔን ነው አይደለ? በአንድም በሌላ መንገድ እኔን የፈለጉት የአንቺን ቪዲዮ ማስጣፋት ነው። ከዛ በኋላ እኔ በእኔ በኩል ያለውን እኔ ልወጣው። አንቺ በምንሽ ታግሽኛለሽ? ምንም እኮ ላግዝሽ እንደማልችል ቢሆንሽ ደሚል እሺ አትተሽኝ አትይ። ወይኔ ጉዴ ፈላ። እሺ ምንድነው ግሽ እያመመሽ ነው? አይደለም ነው። እሺ ነይ ዘጋን አይደለም። ቆይ ነይ አይደለም። ይኸውልሽ እኔ አሁን በቃ አሁን ቆምሽ ተቀመጥሽ አይደለም። በቃ መጀመሪያ እኔ ያሉሽን ሰዎች ማየት እፈልጋለሁ። አንደኛ ነገር ሲቀጥል ያኔ መቀመጥ ምንም ጥቅም የለውም። ይኸውልሽ የመጣሁት እኔ አንቺን አመኘሽ ነው አይደለ? ቆይ እኔ አመኘሽ ነው አይደለ የመጣሁት? ሲጀመር አመኘሽ ነው የመጣው። ስለዚህ ስልሽ ደግሞ ልታምኚኝ ይገባል። እኔ ለራሴም ደህንነት ጭምር ነው። በቃ አሉ ቅርብ አካባቢያችን ነው ያሉት። እኔ ሌላ ነገር እንዳደርግ አታስገድጂኝ። በቃ እኔ ያሞሻል አይደለ? እኔ ቀስ በይና እኔ እኮ ደህና ነኝ። እሺ ነይ በቃ ረፊ አረፍ በይና ይኸውልሽ በቃ አልመጡም እኮ አይደለ? እነሱ ቅርብ ሊሆኑ ይችላሉ እኮ። ቢሆንም ሰዎችሽ ማየት እፈልጋለሁ ነይ በቃ ነይ። አሁንም እንደሰነዝረ ታረጋግኝ ነው። ነይ ቁጭ በይ በቃ እንዴ አረፍ በይ ቁጭ በይ እንጠብቃቸዋለን። ችግር የለም አረፍ በይ። ግን እግርሽ ምን ሆነሻል? እኔ ዛን ቀን የመታውሽ ነው ወይስ ዝም ብሎ ይቻላል? ምግብኝ ነግረኝ እሺ ቢያንስ እኮ ቀኑን እኮ ለሌላ ቀን እኮ ማራዘም እኮ እንችል ነበር። እንደዚህ ሆነሽ እኮ መምጣት አይጠበቅብሽም ወይ? ደግሞ እኔ ብቻዬን ነበር ማለት ነው። ይኸውልሽ አስሬ ብቻዬን ለምን ትኛለሽ? እኔ ብቻሽን ትቼሽ መሄድ አልችልም። በቃ እንዴት ነው የኔ ጉዳይ ውስጥ እኮ ነው የገባሽው? ለኔ ብለሽ ነው እዚህ ነገር የገባሽው አይደለ? ለአንቺ ብዬ ነው እዚህ ነገር ውስጥ የገባሁት። ነገር ግን አሁን እኮ ያንቺ መኖር ቢያንስ እኔ ራሴን ተከላክዬ እንኳን እንዳላመልጥ አንቺን ትቼ መሄድ አልችልም። እንዲህ ብለሽ ነው እንዴ ዳክተር? እኔ ምክንያቱም ትቼሽ ስለማይሄድ እንዲህ ብለሽ ነው እንዴ ምናምን ጭራሽ እንዳትጠብቂ። እኔ ትቼሽ አልሄድም። እኔ ለኔ ብለሽ እዚህ ድረስ መጣሽ የሆነ ነገር ቢያደርጉሽ ነው እኔ ያሉት ሰዎች ሳላይ ትቼሽ አልሄድም ነው እያልኩሽ ያለሁት። ትቼሽ አልሄድም በቃ አትሂጂ፣ ትተሽኝ አትሂጂ። እስኪመጡ ድረስ ችግር የለም። ግን ፕሊስ በቃ በተቻለሽ አቅም አሁን አንቺ ወይ ሰንዝረሽ እንትን አትይም የሆነ ነገር ማድረግሽ ኢቭን ነገርሽም ያመመሽ ነው ያለው። ቢያንስ መጮህ ይችላል። የሆነ ሰው ሊደርስልን አይደል? እዚህ ጋር ብትጮሂ ማን ይመጣል? አሉ ፖሊሶች አሉ። እነሱ ፖሊስ አለ እዚህ እኮ እኔ እደውላለሁ አልኩሽ እኮ እደውላለሁ። ከፈለግሽ ሲመጡ ስልኩን እሰጥሻለሁ። ስልኩ ፊት ለፊት ያለው ትደውይለታለሽ ለፖሊሱ ከአቅም በላይ ከሆነ። ሲቀጥል ደግሞ አለኝ ሰው አለኝ። ለማሳመን አትሞክሪ። እኔ ለማሳመን ጭራሽ አትሞክሪ። ማርያምን ሰው አለኝ አልኩሽ። ማርያምን አልኩሽ እኮ ሰው አለ። በቃ ከቅርብ ርቀት እየተከታተሉን ያሉት የሚመጡትን ሰዎች አይተው እንትን ይቀላቀሉናል። በቃ እነሱም አንደኛ ብዙ ሆነን ከሆነ ገባሽ ቀድመው ነው የሚያዩን አይደለ እንዴ? እኛ በሰነባቸው ከሆነ ሁለታችንን ብቻ ነው የፈለጉት። ያልገባሽም በጣም ውስጥ እየፈራ እኔ አሁን ሰው ይዤ ብመጣና እነሱ ላንቺ ሳሳይ ቢያዩ እኮ ምንድነው የሚሉት? ይሄኔ እኮ ቦታው ላይ ደርሰው እኮ እያዩ ነው እኔናንቺ ስንጨቃጨቅ። እንዴ ምን አርጊ ነው የምትይኝ? በቃ በተቻለሽ አቅም አርፈሽ ቁጭ በይ። በቃ ምንም ነገር ይፈጠር ነው የምልሽ። ጸብም ይፈጠር ምንም በሰላም የሚለቅ አርፈሽ ቁጭ በይ። በተቻለ አቅም እኔ ስልካቸውን ለመቀበል ነው የምፈልገው። ሲቀጥል ቀላል እንዳልሆነ እኮ አውቃለሁ። ለከኔ በእኔ አቅም ብቻ አንድም ሁለትም ሆነ ይምጡ እኔ ምርትትሻል ይደም እሺ ወይ ሂጂ የትም አልሄድም እንዴ ለኔ ብለሽ መተሽ እንዴት ነው ትችሽ መሄደው
ንገሪኝ። እኔ ካስችሽ ምን እስቲ ብቻ ንገሪኝ። ለኔ ብለሽ የዚህ ነገር ውስጥ ገብተሽ እኔ ወይ ይሄን ነገር በቃ ራሴ መጨረስ እንችላለሁ። እኔ ማንንም ሰው በእኔ ምክንያት እንዲጎዳ ማረጋችሁ እንዴ? ሴት ልጅ ከሆነሽ ራስሽን መከላከል ትችላለሽ፣ ግን ደግሞ ብዙ ሆነው ሊመጡ እንደሚችሉ ማሰብ አለብሽ። እነሱ ግዴታ ፖሊስ አስጥሪ ምናምን ስላሉ ብቻቸውን ይመጣሉ ማለት አይደለም። ላይ በብዛት መግባት አይቻልም። ስንገባ መታወቂያችንን እያሳዘኑ ምንም ይችላል። አልገባሽም? የእነሱ ሁኔታ ስላልገባሽ እኮ ነው። በመጀመሪያ ድረስ ወንጀለኛ ማለት ነው ኮንፊደንስ የለውም። ታውቂያለሽ አይደለ? እኔ አንድ ሆኖ ይመጣሉ እያልኩም አይደለም፣ ሁለትም ሶስትም ይሆኑ፣ ግን እኔ ብቻዬን አይደለም የመጣሁት። ምናልባት በቅርብ ርቀት እየተከታተሉን ስለሆነ የሚሆነው እዚች ጋር 2-3 ሆነን ሲያዩ ባይመጡስ፣ ተመልሰው በዛው ቢሄዱስ፣ በቃ ብቻቸው ናቸው ብለው እንዲያስቡ ነው። እሺ እጅሽ እኮ እየተንቀጠቀጠ ነው። እሺ ምን ላድርግሽ? ጭራሽ እንደዚህ ብለው ጭራሽሽ ምን አልችልም። እግዚአብሔር እኔ ትተሽተም ይላል። እሺ ደርሰዋል እኮ በቃ እያዩ ነው እኮ በቃ ሁሉንም ነገር አብረን እኔ ነኝ አይደል እንደዚህ አሁን ቆጥ እሺ ሁሉንም ነገር አብረን መጨረስ ካለብን አብረን እንጨርሳለን እንጂ ተሰሽግጂ ምናምን የሚባል ነገር የለም። ሰነዝሩ ተደባደቢ ነው እንደዚህ አትበይኝ። መደባደብ ሲሆን በቃ እኮ ቁጭ በይ ነው ያልኩት እኮ አይደለም። አርፈሽ ቁጭ በይ። ሌላ ነገር ያደርጉሽስ? ቆይ ለምንድን ነው ልትረጂ? አለ ሰው አለ ማየት እፈልጋለሁ። ያንን ሰው ነው እያልኩሽ ያለው ማየት እፈልጋለሁ። አንቺ አላማሽ እነሱን አምጥቼ እነሱ ሲያያቸው ሌላ ነገር እንዲያደርጉ ነው እንዴ? በቃ አረፊ እምልሽን ስሚ እንዴ። አሉ አልኩሽ፣ እኛን እየተከታተሉ ነው፣ ቅርብ ናቸው። የሆነ ነገር ቢደርስብን እንዳልኩሽ ነው እኮ ቢያንስ አንቺን የሆነ ነገር አስነክተውናል ሊወሰዱሽ። እኔን ኢቭን አቅሜን እንኳን ተማመኘ ቢሆን የመጣሁት የሆነ ነገር አስነክተው እንዳይወስዱን አሉን። ሰው አለ አትፍሪ እያልኩሽ ነው። ከፈራሽ ደግሞ ሂጂ። በቃ አይተውናል አይደለ? በቅርብ ርቀት ነው ቴክስት አድርገውልሻል አይደል? እንዳዩ እሺ አሁን እነሱ ሲመጡ ከእነሱ ጋር ነው መከራከረው ወይንስ ምንድን ነው? በቃ ይኸውልሽ አሁን ብልጥ ሁኚ። በቃ በተቻለሽ አቅም አሁን እኔ እየደከመኝ ነው በእናትሽ። በሰላም ዝም ብሎ መቶ ስልኩን እንኪ ብሎ እኔን ይዞ የሚሄድ ነው የሚመስልሽ? እኮ እሱን እኮ ነው እያልኩሽ ያለሁት። የማይሆን ነገር ላደርግ ይችላል ነው እያልኩሽ ያለሁት። አይሽ ኧረ ተይ በእናትሽ፣ ኧረ በእግዚአብሔር እያሰብሽ እንዴ እኮ ለሱ ለኔ ብለሽ እንደመጣሽ ይኸውልሽ አልስሚኝ። ለኔ ብለሽ እንደመጣሽ እኔ የምለው መስማት አለብሽ። አሉን ሰው አለ። በቃ እንደዚህ ስንጨቃጨቅ እንዲሰሙን አታድርጊ። በቃ አለ ያልኩሽኝ ሰው የሚጠብቀን ሰው አለ በዙሪያችን። ያንን አሁን ማሳየት አልፈለኩም፣ ምክንያቱም የቱ ጋር ሆነው እየተከታተሉን እንደሆነ አናውቅም እኔ ሰዎች። ስለዚህ ከኛ አቅም በላይ እንዲሆኑ አልፈለኩም። ሁለታችን ብቻችንን ማለት እኔ በጣም እንደምዳፈር ስለሚያውቁ ብቻውን ትመጣለች ብሎ ሊያስቡ ይችላሉ። በቃ አለቀ። አሁን በባሌም በቦሌም እኔን ነው የሚፈልጉት አይደለ? ቪዲዮሽን አስጠፍቼልሽ ከዛ ሰላማዊ ትኖሪያለሽ። እኔ በእኔ በኩል የመጡትን ጠላቶች ራሴ እወጣለሁ። አታለቃቅሽ ደግሞ ጠንከር በይ። እኔ ለቀስኩኝ ግን ደግሞ ውስጥ ይፈርቷል። ወይ ጉድ! እኔ የምር የሆነ ነገር ብትሆኝ ጸጸት አይገባም። በቃ ጨርቆሽ አልችልም። አልገባሽም እኮ የሚሰማኝ ስላልገባሽና ስላልተረዳሽ ነው። አይ አንዴ ሄላ ሶፊ እንታያቸዋልና እሺ በቃ አይ ቀርበዋል። አይ ቲንክ የሚታይ ሰው አለ ከውጭ የሚገባ። እሺ ቁጭ በይ አንቺ እንዳትንቀሳቀሽ ቁጭ በይ። አሪ እባክሽ ሁሉ ነገር ብራሽ ለመጨረሻ ሞክሪ። ወይኔ ቤተሰብ እየጨነቀኝ ነው። እሷ ራሱ ሌላ ጭንቀት። እሺ ግን በተቻለሽ አቅም በቃ አርፈሽ ቁጭ በይ እሺ።
ውስጥ በቃ ይሄ ነገር ይቅር በቃ እባክሽ። አሁን እባክሽ ይቅር። 11ኛው ሰዓት ላይ ይቅር ይምጣ ምናምን የሚባል ነገር የለም። በቃ ጠንካር በይ። የሚመጣውን ነገር እንደሚሆን እናደርጋለን። እግዚአብሔር ይጨመርበት። አይዞሽ። እይማ ከዛ ጋር ይታይሻል። ሰው ይኸውልሽ፣ እዛ ጋር ይታይሻል። ቀና በይ። ቆይ ነይ። ኮፊ ያደረገው ነው። አሁን እነሱ ናቸው። ጋይስ እሺ፣ ይኸውልሽ ሌላ ሰው የለም። ይኸውልሽ አይደለም። ይኸውልሽ ሁለት ብቻ ነው እየመጡ ያሉት። ሁለት ሆነው ነው እየመጡ ያሉት። ሁለት ናቸው። ይህ መንገዱ በዚህ ጋር አስገባም እኮ እኛንን የታየን፣ እነሱ ራሱ አላዩንም። ሁለት ናቸው። ከጀርባቸው ሊኖር ይችላል። ይኸውልሽ በቃ አርፈሽ ቁጭ በይ። ሁለት ናቸው። ለሁለት ሰው እኔ በቂ ነኝ። ለሁለት ሰው ሲጀመር ማለት ነው። ሲቀጥል ሰው አለኝ። ሰማሽኛ? ሰው አለኝ። በቃ አሁን በባሌም በቦሌም በተቻለሽ አቅም አንቺ ሬዲ ነው መሆን ያለብሽ። በተቻለሽ አቅም በቃ እኮ እንደዚህ ነው ዞሮ የሚመጡት። እኛን አላየንም። እሺ ጠንካራ በይ። በቃ አታለቃቅሽ እንዴ። በቃ ጠንካራ በይ። ስልኩን እንደተቀበልን በተቻለሽ መጠን አምልጪ። አንቺ ቆስቁሽ። እሺ እንገናኛለን። እኔና አንቺ ችግር የለም። አለ ሰው አለ። ታያቸዋለሽ አብረው። ወይኔ ነው ስልኩን እንደተቀበልን ስልካቸውን እንደተቀበልን አንቺ ጥፊ። እነሱን ፖሊስ ጣቢያ ምናምን ይዘናቸው እንሄዳለን። ከገባ ኢቭን ፋይልሽ ምናምን ፖሊስ ጣቢያ እንዲገባ አልፈልግም እኔ። በቃ እነሱን ነው የምናስረክበው። ሰው አለኝ አልኩሽ እንዴ? አሰሚም ሰው ካለ ይኸውልሽ ቃል ግቢልኝ። እሺ አብሮኝ እኔ ስጣላ ወር ደግሞ ስልኩን ስቀበላቸው ሰው ከመጣ ስልካቸውን እንደተቀበልን ላንቺ ነው ማቀበልሽ። እሺ ስልኩን ይዘሽ በእግዚአብሔር ይዤሻለሁ። እሺ ፕሮሚስ። እሺ ምን የት ነው የምትከተይኝ? ይኸው እዚህ ጋር የትም አልሄድም።